በእጅጉ ተጎድተው ቆይተዋል። ትምህርት ቤቶች ተዘግተዋል። በርካታ ተማሪዎች ከትምህርት ገበታቸው ተፈናቅለው አልባሌ ቦታ ላይ እንዲውሉ ተደርጓል። የጤና ተቋማት ወድመዋል። በጤና ተቋማት ሲገለገሉ እናቶች፣ ህፃናት ለከፋ ተላላፊ በሽታ እንዲዳረጉ ተደርጓል። ህብረተሰቡን ለከፋ የኑሮ ውድነት እንዲጋለጥ ሆኗል። የዕለት ከዕለት እንቅስቃሴ ተገድቧል። ሰው ይታገታል፣ ይገደላል፣ ይዘረፋል፣ ይቆረጣል። የተከበራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች ሰላም በማረጋገጥ በኩል ሚናችሁን ልታረጋግጡልን ይገባል። የዛሬው ሰላማዊ ሰልፍ የዚህ ማሳያ ነውና መሆኑን አውቀውም ሆነ ሳያውቁ በረሃ ወጥተው ያሉ ኃይሎች መንግስት ያቀረበውን የሰላም ጥሪ ተቀብለው በሰላም እንዲገቡና ሀሳብ አለን ካሉም ሀሳባቸውን በሰለጠነ በሰላማዊ ትግል ማካሄድ እንዳለባቸው ልትመክሩ ይገባል። የእምነት አባቶች ይህንን ስራ በመስራት ረገድ ትልቅ ኃላፊነት ስላለባቸው ይህንን ኃላፊነታቸውን እንድትወጡ ጥሪዬን እያቀረብ ጫካ የገቡ ሁሉ በተገኘው ሁሉ በሰላም እንዲገቡ እንድታደርጉ በድጋሚ ጥሪዬን አቀርባለሁ። ሁላችንም ለሰላም እንስራ። ሰላም ሲኖር ልማት ይኖራል። ሰላም ሲኖር ሞት ይቆማል፣ እገታ ይቆማል። ስለዚህ ለዚህ ሁላችንም የየድርሻችንን ወጥተን የሚጠበቅብን እንድናበረክት አደራ እላለሁ። ከዚህ በመቀጠል ዲያቆን ሸጋው